ያሉ ወጣቶች ህፃናቶች ታዳጊዎች ምን ያክል ዋጋ እንደሚከፍሉ በጦርነት ውስጥ ነው እዚህ ጋር ልብሶች ነው የምታዩት በዚያ ጊዜ አቶሚክ ፈንጂው ከፈነዳ በኋላ ከጦርነቱ ቦታ የተለቀሙ ልብሶች ናቸው እነዚህን ሁሉ ታያላችሁ በዚያ ጊዜ ፎቶዎች የከተማዋ ነዋሪዎች ሆኑ በዛ በአቶሚክ ፈንጂው እስካሁንም ድረስ አስክሬናቸው ተለቅሞ ያላለቀ ሰዎች ታዩታላችሁ ፎቶአቸውን በየአካባቢው ከዚህ በኋላ ሁሉ ሙዚየሙን ጨርሳችሁ ስትወጡ ግን ትልቁ የምትማሩት ነገር ምንድነው የሚሏችሁ ጥላቻን ሳይሆን የምንሰብከው ሰላምን ነው ስለዚህ ጦርነት ምን ያክል አጥፊ እንደሆነ ይኸውላችሁ በዚህ ተማሩ ሲሉ ነው የሚያሳዩትና ለኔ በጣም አይምሮዬ ላይ ትልቅ ክሊክ ያደረገብኝ ነገር ነው ምክንያቱም በይቅርታ ምን ያክል መታለፍ እንደሚችል ለልጆቻችሁ ምንም ያክል ጥላቻ እንዳላወረሱ ስለዚህ ካለንበት ጥፋት ካለንበት ውድመት ስንወጣ ቀጣዩ ትውልድ ምን ያስባል ቀጣዩ ትውልድ ይሄንን ጥፋት እንዴት ይቀበለዋል ቀጣዩ ትውልድ የሚለውን ነገር ነው በደንብ የሚያስቡትና ስለራሳቸው ብቻ ሳይሆን ስለቀጣዩም